ሁሉ ብር መከፍለው ወደ 40,000 ብር ከየት አምጥቼ ነው የምከፍለው የቤት ኪራይ እኔ የምከፍለው አንተ የሆነ ነገር ብትሆን ስትሄድ የሆነ ቦታ ስትሄድ የሆነ ነገር ባይሰራ እኔ ልክ አንተ ስትሄድ ጠብቃ እቺ አከራያት መጣና ወይ ኪራይ ጨምሬብሻለሁ ትላለች ወይ ቀኑ ሳይደርስ ቀድመሽ ክፈይ ትለኛለች እየተሰዳደብን ነው ሁሌም እየተለያየን ያለነው እነሱ ደግሞ ይሄንን አዩና በስምሽ እኮ ምንም ነገር የለም ለሌላኛው ሚስቱ አዲስ አበባ አዳማ ሌላ ቦታ ቤት ገዝቷል አንቺ ግን በስምሽ ምንም ነገር የለም ለምንድን ነው ዝም የምትይው አለ ለሷ አይት ነው አዲስ አበባ መሽ ገዛውላት ሪል ስቴቱን ከሆነ በራሷ ብር ነው ገዛችው እኔ አሁን ሳይድ እኔ ከሷ ጋር አዳማ እሺ በሷ ገዝቻለሁ ነኮ በሷ ተገዝቷል እኔ አሁን ሳይድ አንደኛ ከቤት ኪራይ ጋር መዳረቅ አልፈልግም አንተ ቤተሰብ እንደዚህ ብሎኛል እና ወንድሜ ምን አለክስ ምን ይሁን ነው ታዲያ የሚሉ ቤተሰብ እኮ ቤተሰብ ወንድሜ ምን አለ አንቺ ነሽ መጨቃጨቃቸው እንጂ እነሱ አይደሉም ችግር ያለብሽ ያምር እኔ ምን ብዬ ነው መጨቃጨቃቸው አይ ችግር ያለብሽ አንቺ ነሽ እኔ ቤት ፈልጋለሁ ደግሞ ነገር ያለው ከዚህ ወንድምሽ የመጣው አንተ እዚህ ያልክ እዛም እየድክ ነው ብቻዋን የቤት ኪራይ ውስጥ ጥላት በስሟ ምንም ነገር የለም ለዛችኛው ሚስት እዚህ አዳማ ላይ ቤት ገዝታ አላቃለሁ ስለዚህ እኩል ማድረግ ነው ያለበት ሁለቱንም እኩል አድርጋቸው ገባሽ እኔ አልኩት ስለዛች ቢገዛም ለሷ ቢገዛም እሷ ድሮ የነበረች ሚስቴ ናት ልጆች እናት ነች እና እሷ አዩ ደግሞ አሁን ነው ገና ገባዋት አልኩት እሱ ቤት ይገዛላት ነው አንተ እዚህም እዛም ትሄዳለህ የሆነ ቦታ ሄደ ብቀርስ አንድ ቀን የሆነ የሚፈጠረው ነገር አይታወቅም ነው የሚለው እሱ ስለዚህ ይሄንን ከራሳቸው ፈጥሮ አያወሩም ራሱም አይደለም ይላል ራስሽ ነሽ ሁሌም እየመጣ ነው ማለት ቤተሰብ መጨቀጨቂው ቤተሰብ እንትምትዩ አንቺ ነሽ ሁሌም እየመጣ እዚህ ያየኛል ሁሌም ሴትዮዋ እንዴት እንደምጨቀጨቅ አንተ ራሱ ስንቴ ነው የደወለችብህ እዛ ጎንደር እያለክ ኔትወርክ እምቢ ብሎክ ስንቴ ነው የተደወለልህ እሺ ስልክ ካልሰራ ብሎ የቤት ኪራይ አልፎ ስንቴ ነው የተጨቀጨቀ አይቺ የሶስት ወር ጫሰለሽ ብሩን ራሱ እያጠፋሽ ነው እኔ 3 ወር አጥፍቼ ነው የምጠቀመው ቤት ውስጥ አብዬ እቀመጣለሁ ውጭም አልወጣም አለ ብርጅሽ ላይ ግን ለምን አጠፋው ምናምን እንደምታደርጊ አላውቅም እና ለማንኛውም ስለሱ ተይና አዩ አሁን እየጨቀጨቅሽ ነው ስለዚህ እኔ አሁን ቤተሰብ ስላለ አይደለም የኔ ቤተሰብ ስላሉኝ ሳይሆን ቤት እንድገዛልኝ እፈልጋለሁ ቤት እንድገዛልኝ አይ እኔ ቤቱን ምናምን አልፈልግም ቤት አልገዛልሽ ምናምን የምትለኝ ከሆነ ደግሞ 3 ሚሊዮን በአካውንት ያስገባል 3 ሚሊዮን አዩ አሁን ታውቂኛለሽ ሱመያም ልጆችን ፍለጋ ስዞር ብዙ ብር እያጠፋው ነው እኔ ደግሞ እዚህ በቅርብ ደግሞ ሪል ስቴት ገዝቻለሁ ዲኤምሲ ሪል ስቴት ቤት ገዝተናል አይደለ እሱም እየተገነባ ነው ቢያንስ ከአመት ከ5 ወር በኋላ ይደርሳል እስከዛ ቤት ኪራይ ውስጥ መከፍለው እኔ ነኝ የዛን ጊዜ እዛን ገባለን ቤተሰብሽን እንደዚህ ብለሽ አሳምኝ እኔ አታስጨቀጭኝ ወደ ሪል ስቴቱ እንገባለን ሲያልቅ እዛ ትኖሪያለሽ አለቀ እኔ አሁን ይኸውልሽ ገባሽ ብር የለኝም እጄ ላይ ብር ጨርሻለሁ በየወሩም ደግሞ ለሪል ስቴቱ ከፍላለሁ ይቀርብኝ ብር አለ ለሱቅም አለ ቤትም አለ አይደለ ለሱም ከፍላለሁ ስለዚህ አዩ አሁን ብር የለኝም ተረጋግተሽ ሌላ ጊዜ እንትንላለን ብር ደግሞ ካሌለክ እኔና ሱመያ እኩል ነው ማድረግ ያለብን እናንተም ስነ ስርዓት የሚለው ሁለተኛ ሚስትን እና አንደኛ ሚስትን በአንድ አይኔ እኩል አድርግ ነው የሚለው ለሱመያ አዳማ ላይ ቤት ገዝታ ለኔም ትገዛለች አዲስ አበባ ላይ ሪል ስቴት ገዝተላታል ለኔም ትገዛለች ሪል ስቴት ኮን ያለ ገዛውላት በራሷ ብር ነው በቃ አገባኝም እሷ ደግሞ ስለሌለች የለችም ብር የለኝም እያልክ ብር የለክም እሺ ችግር የለውም አይኖርክ በስሜ ምንም ነገር የለም እኔ አሁን የምፈልገው ማለት ሳይድ በስሜ የሆነ ነገር እንዲኖር ነው ፈልገው ምን አይነት ነገር በቃ የሆነ የሚይዘው ንብረት ሊኖረኝ ይገባል በአዩ ስም ስለዚህ ሱመያ ምንድነው ያለችክ አትፈልገኝ ብትፈልገኝም አታገኘኝም ካሁን ባላ ለዘላለም እኔና አንተ አብረን አንመለስም እንዳትከተለኝ ብላለች ሱመያ እንዳትከተለኝ እንዳመጣብኝ አልመጣም ስላለች እሱ የሱመያ ቤት እንዲሁ ከሚቀመጥ የሷን ቤት በስሜ ታዞራል የማን የሱመያ እንጂ ምን ሆነሽ ነው እንዴት ነው ዞሮ የሱመያ ቤት በቃ ብር ከሌለ እኔ ደግሞ በስሜ እንዲኖረኝ ፈልጋለሁ መኖሪያ ቤት አንቺም በተራሽ ይገዛልሻል ሲደርስ ለምን ብር የለማ ከታ ነው ተገዛልኛል ስለዚህ ያለውን ቤት በስሜ ማዞር የሱመያ እሱ እኮ ሱመያ እኮ እኔ በራሴ ብር ብቻ እኮ አልቤት ገባሽ ከሱመያ ጋር ስንት አመት ለፍተን ባጠራቀም ነው ብር ከሱመያ ጋር ሆኜ ሰርቼ ባገኘሁት ብር ነው ለሱመያ የገዛሁት ስለዚህ የሱመያ ነው አይነካም እሱ በጭራሽ እንዳታስቢ እሷን በሞት እንኳን እሷን የልጆቼ እናት ነች ለልጆቼ ነው የሚሆነው የሷ ነው አይደለም ኖሬ በሞት እንኳን እሷ አይነካም ገባሽ አይቀየርም እሷ ሱመያን አታገኛት ሱመያ ጋር መቼም አትጣረቁ
መቼም አበደን። ስለዚህ ሱመያ አንተን ካልፈለገች ደግሞ ምንድነው ሌላ ወንድ እየጠበቃት ነው፣ ልታገባ ነው። ሌላ ወንድ ደግሞ በአንተ ብር ከሚበላ እሷን ከሚበላት የሱመያን ቤት ወደኔ ዞርና በቃ አለቀ። ታግባ እሷ ምንም የምትበላውና አገባለሁ ብላ ተሻለች እና ካልፈለገች ሌላ ወንድ ማግባት ትችላለች እኮ ሴት ልጅ። እናንተ ብቻ ነው ለማንኛውም ስለሱ ተይና፣ እንዴት ነው አሁን ይልሽ የሱመያ ቤት የራሷ ቤት ነው። ከኔ ጋር አብረን ለፍተን አብረን ባጠራቀምነው ገንዘብ የሷ የተገዛላት አይደለ? የሷ የራሷ ነው። ገባሽ? እኔ እንኳን ብሞት ሌላ ሚስት እንኳን ቢኖረኝ ማንም ሰው ይሄ የሰይድ ነው ብሎ ያንን ለመውረስም ለምንም አያንቀሳቀስም። ከሱመያ ልጆች ወልጃለሁ፣ እሱ የልጆቼና የሱመያ ነው፣ አለቀ። ከአንቺ ደግሞ ልጆች ስወልድ ለወደፊቱ ልክ ከሱመያ ጋር ለፍተን አብረን ሰርተን እንዳጠራቀምነው ከአንቺ ጋር አሁን ለብቻ ገና እንደ አዲስ በማፈራው በምንሰራው ላንቺም ቤት ይገዛልሻል ማለት ነው። አብረን ከኔ ጋር ኖረሽ ገና በአንድ ወር በሁለት ወር በአንድ ዓመት በሁለት ዓመት አይደለም የተወሰነ ዓመታትን አብረን ኖረን ልጅም ሲኖርሽ ለብቻ ልክ ለሱመያ እንዳልኩት የአዩና የልጆቼ ብዬ ማለት ነው። ለምን እኔ በሞት ማንም እንዳይጋጭ። ያ በሱመያ ስም ከሆነ ሱመያና ልጆቿ ብቻ አለቀ። አራት ሚስት እንኳን ቢኖረኝ ሶስቱ መተው ይሄን አንዱን ለመውረስ እንዲጣሉና እንዲደባደቡ አልፈልግም። ወርስ ላይ ጥሩ ሐሳብ ነው ያመጣው። ሐሳቡ እኮ ጥሩ ነው። የሱመያን ቤት በእኔ ታዞራለህ። ልክ እኔ እናንተ ሰርተን ደግሞ ሀብቱ ሲመጣ በዛ ሀብት ደግሞ ለሱመያ ትገዛለህ። እኔና አንቺ ሰርተን ገና በማገኘው ለምን ይሄ ሱመያ ሀቅ ነው፣ ሀቋን አይነካም እኮ በዛኛው ሀቅ ትገዛላታለህ። ብር ሲኖር ትገዛላታለህ። አሁን ግን እኔ በስሜ ቤት ፈልጋለሁ ሰይድ። በየትኛውም ገዛላለሁ እኔ እናንተ ብንኖረን በመናገር ገና እኔና አንቺ አብረን ሰርተን እንትን በምንለው ለሱመያ የምገዛው አይማ ማይሆን ነገር ነው። አታስቢ። አየህ ያኔም ደግሞ ለኔ እንደማይሆን ስለምታውቅ ለምን ይሆናል? አብረን አንቺ ጸባይሽን አታክለሽ መኖር ሞክሪ፣ ተስተካከይ፣ አደብ ግዢ፣ አብረን አትበጥብጪ። ይሆናል ጭቅጭቅና ብጥብጥ ሲኖር ወደ ፍቺ ይሮጣል ሰው። አርፌ እኖራለሁ የምትይ ከሆነ አርፈሽ እንደማንኛውም ሚስት ጸባይሽን አስተካክለሽ እዚህ ሳትንቀጨቀጭ ቁጭ በይ። ቤተሰቦችንም አሳምኛቸው፣ አስረጃቸው። አብረን እንሰራለን፣ አብረን ለፍተን ጥረን ከዛ በኋላ በመናገኘው ላንቺ ይገዛልሻል ማለት ነው። አለቀ እንጂ የሱመያ ማንም አይነካው። እና ሱመያ ምን ቪዲዮ የምታይ ከሆነ ያንቺ ቤት ላንቺው እንደተገዛው እንደተቀመጠ ነው። እና እሱ ባንቺ ስም ካልኩኝ ባንቺ ስም ከተደረገ ላንቺና ለልጆቼ ብቻ ነው። ስለዚህ ይኸውልሽ እንደዚህ አይነት ነገርም እየገጠመኝ ስለሆነ ወይ በኋላ መታረቃችን ለማይቀረው ነገር እንዳይቆጭሽ ማስተላለፍልሽ መልእክት ነይና ልጆቼን ማሳይኝ፣ በጣም ናፍቆኛል። ወደ ቤትሽም ግቢና ካርታ ምናምኑም ባንቺ ስም ይዙር፣ ባንቺ ስም ይዙርና ይለቅ። ገባሽ? ድንገት በዚሁ አጋጣሚ የሆነ ነገር ቢሆን ልጆቼንም የሆነ ነገር ልታሳጭ ነው ማለት ነው። አንቺ ላንቺ ብዬ ቁጭ ያርኩት እስካለ ድረስ አሁን በእኔ ስም ካለ እኔ የሆነ ነገር ቢሆን አዩ እኔም መፍትሄ ነው መካፈል ልትል ትችላለች። ያ ያንቺ የለፋሽበት ነው የደከምሽበት ነው። ከኔ ጋር ስንት ዓመት ኖረሽ የደከምሽበት ስለሆነ ስለዚህ ነይና ቤትሽንም እንትኑን ላዞር። ገባሽ? ካርታና ፕላኑን ባንቺ ካርታው ባንቺ ስም ይሁን የሚስተካከለው ነገር ማለት ነው። እና እንደዛ ነው የምልሽ። ይሄን ቪዲዮ እየሰማሽ ዛሬ ነገ ሳቲ ይብቃሽ ዙረት ነው የምለው። ልጆቼን በጣም ናፍቆኛል። ልጆቼን ማሳይ ለልጆቼ ብዬ ያሰብኩት የለፋውበትንም ገረል እንዳይገባ ነው የምልሽ። ነይ አሁን ነይ ዛሬ ነገ ሳቲ። አዩም ተረጋጊና ይሄ ከሷ ጋር ለፍቼ እንትን እንዳልኩት እንደሷ ጸባይ ኖርሽ እንደሱመያ